ሙስሊሞች ይህን ንግግር ከመናገር አደራ ተጠንቀቁ። ይህንንም ንግግር ስለተናገራችሁ ብቻ የውመል ቂያማ ይህንን ትልቅ መልካም ነገር ከማግኘት ትከለከላላችሁ። ይህንንም ንግግር ብዙ ሙስሊሞች ማወቅ ስላለባቸው አሳውቋቸው። አስቡት፣ የውመል ቂያማ ለእናንተ ቅርብ የሆነ ሰው ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል፣ አባታችሁ ሊሆን ይችላል፣ እናታችሁ ልትሆን ትችላለች። ጀነትን ለመግባት የእናንተ ምልጃ ወይም ማማለድ ተፈልጎ እናንተ ማማለድ እንደማትችሉ ሲነገራችሁ ምንድን ነው የሚሰማችሁ? ያ አላህ የውመል ቂያማ ምልጃን ወይም ማማለድን የተከለከሉ አንድ ቡድን አለ። ስለዚህም ቡድን ረሱል ሰለላሁ ዐለይሂ ወሰለም በሐዲሱ ትርጉም እንዲህ አሉ፣ ኢነል ለዓኒነ ላ የኩኑነ ሹሃዳ ወላ ሹፈዓ የውመል ቂያማ። ተራጋሚዎች የውመል ቂያማ ምስክሮችም ሆነ አማላጆች መሆን አይችሉም አሉ ዐለይሂ ሰላቱ ወሰላም። አስበው፣ አባትህ ያንተን ምልጃ ፈልጉ አማልድልኝ ሲልህ አባቴ ወይ እኔ ላንተ ማማለድን ተከልክያለሁ ስትለው